ናውጣ ውጣ! አንተን ሚስትንም እዚህ ቤት ማየት አልፈልግም። ውጣልኝ! ምንድነው? ምንም አይደለም የኔ ፍቅር። ታዲያ ምንድነው? ዮኒ የማን ሻንጣ ነው? ወንድሜ ከዚህ እንድንሄድለት ይፈልጋል። አትቅለስለስ እባክህ። አመስገን እንደሞታ ታጉረመርማለህ እንዴ? ኧረ ሄኒ ከዚህ ወተን የት እንሄጃለን? ስለምትሄዱበት እኔ ሳልሆን ያገባሽው ባልሽ ነው የሚጨነቅልሽ። እሺ ቢያንስ ቤት እስከምናገኝ ድረስ ታገሰን። አልችልም። እስካሁን ወራችሁ ሚስቴ ከነገ ወዲያ ሀገር ውስጥ ትገባለች። የራሳችን ጊዜ ያስፈልገናል። ኧረ ወንድሜ ምንም አትበለኝ። እኔን ተማምነን ያገባኸው? እኔም እኮ የራሴ ትዳር አለኝ። እስካሁን ተሸከምኳችሁ። እሺ ለእኛ እንኳን ባታዘን በወዲ ያለው ልጅ ያሳዝንሃል። ልጅ የራሱን በረከት ይዞ ይመጣል ይባል የለ? ሄኖክ በቃ ከዚህ በላይ ከሄድክ እኔንም ልታናድደኝ ነው። እንዳንተ አይነት ወንድም ስላለኝ በጣም እድለኛ ነኝ። ሄኒ በእናትህ ዛሬን እንዳታስበለኝ ቅበረኝ። ግድ የለህም ትወና ለኔ ተዋት። እንደውም ካስደሰቱ ከፍለኛል። እተማመንብሃለሁ ወንድሜ። መጣች በል አሁን የልጃችሁን በረከት ንገራት። ሄኒ እውነቱን ነው። የኛም ልጅ የራሱን በረከት ይዞ መጥቷል። ረጅም ዓመት ስንሰራበት የነበረውን ቤታችን ሰርተን ጨርሰናል። እንኳን ደስ አለ